በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ክፍል 6። ስጦታዎች። ስጦታ ሶስት አይነት ሲሆን ከእግዚአብሔር ለሰው፣ ከሰው ለእግዚአብሔር የሚሰጥና ከሰው ለሰው የሚሰጥ ነው። ከሰው ለሰው የሚሰጠው ስጦታ በፍቅረኛሞች፣ በቅርብ ጓደኛሞች፣ በሥራ ባልደረቦችና በቤተሰብ መካከል የምንለዋወጣቸው ናቸው። በቤተሰብ መካከል የሚደረግ ስጦታ በዚህ ርዕስ ዙሪያ የምንመለከተው ነው። እንደምናውቀው ልጆች ከቤተሰቦቻቸው ልዩ ልዩ ስጦታዎች ይሰጧቸዋል። እነዚህ ስጦታዎች ደግሞ የሚሰጡት ወላጆች ለልጆቻቸው ያላቸውን ፍቅር ለመግለጽ፣ ለአዲስ ዓመት፣ ለታላላቅ መንፈሳዊ በዓላትና በተለይም ለልደት ቀንና ልጆች ጥሩ የትምህርት ውጤት በሚያመጡበት ጊዜያት ናቸው። ከሚሰጡት ስጦታዎች አብዛኛውን ቦታ የሚይዙት አርቲፊሻል የጦርነት መሳሪያዎችና አሻንጉሊቶች ናቸው። ይህን ስጦታ የምንሰጥ ወላጆች ለልጆቻችን መስጠታችን እንጂ ይጠቅማቸዋል ወይስ ይጎዳቸዋል ለሚለውን ትኩረት አናደርግበትም። ምናልባትም ሌሎች ወላጆች ስለሰጡ ወይም ልጆቹ ስጡኝ ስላሉ ይሆናል የምንሰጣቸው። በዚህ ስጦታ የተደሰቱ ሕፃናትም የተቀበሉትን አሻንጉሊቶች አንዴ ሲያቅፉ፣ ሌላ ጊዜ ሲሸከሙ፣ ሲያሰኛቸውም አቅፎ በመተኛት ደስታቸውን ይገልጻሉ። በዚህም ምክንያት ዋናው ፍላጎታቸው ከመቼው ለመውለድ ደርሰው ልጅ ለመውለድ እንጂ ትምህርት፣ ሥራ፣ ቤተሰብ መርጦ የሚል ዕቅድ በውስጣቸው የሌለ ልጆች አሉ። ስለዚህ ነው ሥራ ሳይኖራቸው በተገቢው ጊዜና ወቅት ሳያስቡ እንደፈለጉት ወልደው የሚቸገሩና ሕፃናቱንም ለበሽታና ለሞት ከሚዳርጉ አብዛኞቹ አሻንጉሊት ታቅፈው ለመውለድ የተጣደፉ ናቸው። አርቲፊሻል መሳሪያዎችንም የተቀበሉ ሕፃናት መሳሪያው ውስጥ ሲፈልጉ ሳሙና፣ ሲያሰኛቸውም ውሃ ይሞላሉ። ከዚያም አብሯቸው ያለውን ጓደኞቻቸውን ገደልኩህ፣ ውደቅ፣ ሙት በማለት መግደልን በመለማመድ ያድጋሉ። እንደነዚህ አይነት ልጆች መሰረታዊ ዕቅዳቸው አድርገው መሳሪያ ይዘው ሌላውን ሰው መግደል ነው። ለዚህም ወንጀለኛ ሰዎች በቴሌቪዥን መስታወት ቀርበው ለምን ይህን አደረጋችሁ ሲባሉ ያለምንም ምክንያት ሰውን መግደላቸው የሚገለጸው ምክንያቱ ደግሞ በውስጣቸው ተቀርጾ ያደገው ፍላጎት ነው። ስለዚህ የእነሱ መሰረታዊ ዕቅድ መቼ አድገው መሳሪያ ይዘው ሌላውን ሰው መግደል ነው። እነዚህን ሁለት ምሳሌዎች አየን እንጂ ሌሎችንም መጥቀስ ይቻላል። እንግዲህ ወላጆች እስኪ እናንተ ፍረዱ። እንዲህ ሆኖ ያደጉ ሕፃናት ነገ ወንድምና እህታቸውን አጥፊ ያለ ዕድሜና በጊዜ ወልደው ተንገላተው ቢያንገላቱ ጥፋቱ የቤተሰብ ነው ብንል ተሳሳትን ይሆን? የዓለም መድኃኒት ኢየሱስ ክርስቶስ የሰውን ዘር ለማዳን በከብቶች በረት በተወለደ ጊዜ ከሩቅ ምስራቅ ነገሥታት ስጦታ ይዘው መጡ። ስጦታቸውም አሻንጉሊትና አርቲፊሻል መሳሪያ ሳይሆን የሚገባውን ወርቅ፣ ዕጣንና ከርቤ ነበር። የማቴዎስ ወንጌል ምዕራፍ 2 ቁጥር 11። ይህ ማለት ደግሞ ልጆች ሲወለዱ ወርቅ፣ ዕጣንና ከርቤ እንስጣቸው ማለት አይደለም። የምንሰጠው ስጦታ ተገቢ ይሁን ለማለት እንጂ። በእርግጠኝነት እንደ ወላጅ ለልጆቻችን ካሰብንላቸው የበለጠና የተሻሉ ስጦታዎችን መስጠት እንችላለን። እኛ ስለፈለግን ብቻ ሳይሆን የወደፊት ማንነታቸውንና ራዕያቸውን ከግምት ማስገባት ይገባናል። በጣም የሚገርመው ዛሬም አድገው የወጣትነት ዕድሜ ላይ ያሉ አንዳንድ ሰዎች ከስጦታ ሁሉ አሻንጉሊት ቢሰጣቸው ደስ የሚላቸዋሉ። ምናልባት የልጅነት ተጽዕኖ ይሆን? በራሳችን ጥሩ አመለካከት እንዲኖረን ማድረግ ከወላጆች የምንቀበለው ጥሩ ስጦታ ነው። ወላጆች ልጆች ለራሳቸው ጥሩ አመለካከት እንዲኖራቸው ማድረግ ይችላሉ።
የልጆች አመለካከት የቤተሰቦቻቸው ስጦታ ነው። ይህ በወላጅ ብቻ ሳይሆን በትምህርት ቤት አስተማሪም ይወሰናል። ቶማስ ኤልቫ ኤዲሰን የተባለው ሰው አስተማሪው ደነዝና ሰነፍ ጭንቅላት ያለው ልጅ አድርጎ ያስበው ስለነበር በልጅነቱ ትምህርቱን አቆመ። ዛሬም በአንዳንድ ክፉ ቃላትና አእምሮን በሚበጠብጥ ንግግር ተማሪዎች ትምህርታቸውንና ለራሳቸው ያላቸው አመለካከት ጥሩ እንዳይሆን የሚያደርጉ መምህራን አሉ። በዚህም ምክንያት ትምህርት ያቋረጡትን ቤት ይቁጠራቸው። ይሁንና ቶማስ ለአስተማሪው ትችት ቦታ ሳይሰጥ ጎበዝና ታዋቂ ሰው መሆን አለብኝ ብሎ ወስኖ ተነሳ። ከዚያም በዚያን ወቅት አምፖልና ድምፅ መቅጫ መሳሪያ በመስራት ከታወቁት የግኝት ሰዎች መካከል አንዱ ሆነ። ከወላጆች የሚሰጡ ስጦታዎች በአግባቡና ወቅታዊ መሆን አለባቸው። አግባብ ያላቸው ስጦታዎች ማለት ለልጆቹ የሚገባ ነው ወይስ አይገባም የሚል ሲሆን፣ ወቅታዊ መሆን አለበት ማለት ደግሞ ለልጆች ስጦታ የምንሰጣቸው መቼ ነው የሚል ነው። አንዳንድ ወላጅ ልጆች ፈተና ባለፉ ቁጥር መስጠት ያስለምዳል። አንዳንድ ልጆች ስጦታው የሚያበረታታቸው ሲሆን፣ ሌሎች ልጆች ግን ስጦታውን ከመልመድ የተነሳ የሚያጠኑት ለስጦታ ነው። ይህንንም ማወቅ የምንችለው በአቅም ማጣት ወይም በስህተት ስጦታው ካልተሰጡ ልጆቹ ማጥናት ትተው ውጤታቸው መበላሸቱ ነው። እንዲሁም ስጦታ የምንሰጣቸው ለስጦታ ብለው እንዲያጠኑ አለመሆኑንና እንዲበረቱ መሆኑን መግለጽ ይገባናል። አለበለዚያ ነገም በሥራ ላይ ያሉ ምስጋናን፣ ሽልማትን፣ ስጦታን ፈልገው ብቻ የሚሰሩ ዜጎችን ልናፈራ እንችላለን። ስጦታችን ጥገኝነትን የሚፈጥር መሆን የለበትም። የወላጆች ስጦታ በቁስ በአካል የሚወሰን ብቻ መሆን የለበትም። ለልጆች ከሚሰጡ ስጦታዎች አንዱ በሕይወታቸው የሚማሩባቸውን መሰረታዊ መመሪያዎች ማስተማር ነው። ይህም በራሳቸው ሊደረግባቸው የማይወዱትን በሌላው ላይ አለማድረግና ሰዎች ሊያደርጉላቸው የሚወዱትን ለሌሎች ማድረግ ነው። በአጠቃላይ ይህንን የስጦታ ሁኔታ ከግምት ማስገባት ነገ ለሚኖረው ጥሩ ቤተሰባዊ ሕይወት ዋጋ መስጠት ነው። ይህ ማለት ግን እስከ ዛሬ የሰጠናቸውን በመቀማትና በመቆጣት መሰብሰብ ማለት አይደለም። ከዚህ በኋላ የምንሰጣቸው ጥሩ ስጦታዎች ሆነው ያለፉትን ስህተቶች የሚያርሙ አሻንጉሊትና አርቲፊሻል መሳሪያዎችን የሚያስጥሉ ሊሆኑ ይገባቸዋል። ልጆቻችን እሳት አማረኝ ብለው ቢያለቅሱ አንሰጣቸውም፣ እንደሚያቃጥል እንነግራቸዋለን እንጂ። እንዲሁም ነገ እሳት ውስጥ የሚከቷቸውን ስጦታዎች መስጠት ለጥሩ ቤተሰብ ጥሩ መንገድ አይደለም። ይልቁንም ዛሬ ጊዜው የተሻሻለ በመሆኑ ለልጆቻችን የምንሰጣቸው ስጦታዎች የመትጋት ፍላጎታቸውን የሚያጎለብቱ፣ የሚገጣጠሙና የሚፈታቱ፣ የሚታሰሩና የሚቆረጡ፣ ከፕላስቲክና ከእንጨት የተሰሩ የመጫወቻ ዕቃዎች በስጦታ ቢሰጣቸው ተመራጮች ናቸው። እነዚህ የስጦታ ዕቃዎች የጭንቅላት እድገታቸውን እንዲፈጥን ይረዷቸዋል። ምክሮች። የአንድም ቤተሰብ ሰላም ከሚያናጉት ነገሮች አንዱ ምክር ነው። ልጆቹን የማይመክር ቤተሰብ ይኖራል ተብሎ አይገመትም። ሁሉም እንደየአቅሙ ይመክራልና። መጽሐፍ ቅዱስም እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው፣ ኤፌሶን ምዕራፍ 6 ቁጥር 4 በማለት ይናገራል። ሁሉም ቤተሰብ ልጁን ይመክራል። ጥሩ ቤተሰብ ግን ጥሩ ምክርን ይመክራል። ይህንም ጥሩ ምክር በጌታ ምክርና ተግሣጽ በማለት ነው ቅዱስ ጳውሎስ የገለጸው። እያለቀሰ ወደ ቤት የገባው ሕፃን ልጅ አባቱ ምን ሆነ ነው ሲለው እገሌ መታኝ የሚል መልስ ይመልሳል። አባቱም የእኔ ልጅ ሆነ ተመተህ ትመጣለህ? ጭንቅላቱን አትለውም? የሞትክ እንጀራ መብላት ቢሆን ታውቃለህ ይለዋል። በዚህ ጊዜ ያ ልጅ ለካ ተመቶ መምጣት ስህተት ነው፣ አባዬ እንዳለው ሌላ ቀን ስንጣላ ጭንቅላቱን ፈንክቼው መጣለሁ ብሎ ይዘጋጃል። እስኪ መርምሩ።
ልጁ አልቅሶ ቤት እንደመጣ አባቱ መጀመሪያ ማድረግ ያለበት ልጁን ከማንና ለምን እንደተጣላ ሙሉ መረጃ መቀበል፣ ካልሆነም ወደ ተጣላው ልጅ ሄዶ ነገሩን ከሁሉም ሰምቶ ጥፋተኛው የኛ ልጅ ከሆነ የተመታኸው አጥፍተህ ነው፣ ወደፊት እንዲህ አታድርግ ብለን መምከር፣ አለበለዚያ ያጠፋው ጓደኛው ከሆነ እርሱን መክረን ሁለቱንም ማስታርቀን ሌላ ቀን ቢጣሉ ወደኛ እንዲመጡ በፍቅር ሰንሰለት አያይዘን መምጣት ይገባናል። እንዲህ ባለመሆኑ ምክንያት እንኳን የፍቅር ሰንሰለት ሊኖር ድንጋይ በኪሱ ይዞ የሚጫወት ይሆናል። ትንሿም ሕፃን ልጅ እንባዋን እያዘራች መናገር አቅቷት የመታቻትን ልጅ ስም እየጠራች እናቷ ጋር ትደርሳለች። እናቷም እጇን እንደ ፌስታል አንጠልጥላ በትዕግስት ሳይሆን በችኮላ በመስማት ሳይሆን በማውራት የልጇ ጓደኛ እናት ጋር ትደርስና ያላየችውን ያልሰማችውን በማውራት ጦርነት ይጀመራል። ይህን የሁለት እናቶች ጦርነት ሁለቱና ሌሎች የሰፈር ሕፃናት ገርሟቸው ያሉ። በመጨረሻም ተሰዳድበው ከባሰበትም ተደባድበው ለወደፊት ጠላትነት መስርተው ይለያያሉ። እናትም ቤት ስትደርስ ልጇን ሌላ ቀን አፍንጫሽን ብትነካሽ ዓይኗን አጥፍተሽላት ነይ ትላታለች። በመካከላቸው እንዲህ አይነት ጠላትነት ከመመስረትም በላይ ሕፃናቱ ጥፋተኞች እነሱ ቢሆን እንኳን ጥፋተኛ ሳይባሉ ያልፋሉ። በዚህም ምክንያት ነው ዛሬ በሃይማኖትም ሆነ በሌላ የሥራ ዓለም አጥፍተውና ስህተት ሰርተው ጥፋተኛ ሲባሉ አይደለንም ብለው ብዙዎች የሚያምኑት። ምክንያቱም ትናንት ሕፃን ሳሉ ቢያጠፉም ጥፋተኛ ሳይባሉ ታልፈዋልና። አሌክሳንደር ሕፃን በነበረበት ጊዜ ሰዎች ለማዳ ሊያደርጉት ሞክረው ያቃታቸው ፈረስ ነበር። አሌክሳንደር ግን ለማዳ አደረገው። ይህን የተመለከተው አባቱ ልጄ ዝናን ሊጨምርልህ የሚያስችልህንና ወደፊት የምትነግስበትን ታላቅ አገር መፈለግ አለብህ፣ ይህቺ መቄዶንያ ታንሳሃለች በማለት ለጥንካሬና ለታላቅነት የማያነሳሳ ምክር መከረው። እርሱም ይህንን ምክር በልቡ ጽፎ ዓለምን ጠቅልሎ ለመግዛት በቁርጥ ዓላማ ተነሳ። የትናንት ክፉ ምክር አድጎብን ዛሬ ክፉ ምክር የምንመክር የአዋቂ አጥፊዎች አለን። ዳዊትንና ሳኦልን ለማጣላት ዳዊት አንተ ላይ ክፉ ሊያደርግብህ ይፈልጋል ብለው ለንጉሥ ሳኦል ነገሩት። የዋሁ ንጉሥም ዳዊትን ለመግደል በሄደበት ቦታ ዳዊት የንጉሡን የልብስ ዘርፍ ለምልክት ቆርጦ አሳየውና ዳዊት ክፉ ነገር ያሻብሃል የሚሉ ሰዎችን ቃል ለምን ትሰማለህ በማለት ካሳወቀው በኋላ በሰላም ተመለሱ ይለናል። አንደኛ ሳሙኤል ምዕራፍ 24። ዛሬም እንዲሁ ነው። እገሌ እንዲህ ሊያደርግብህ ነው ቅደመው፣ እገሊት እንዲህ ልታደርግብሽ ነውና አትመኛት በማለት ጸብ የምንዘራና የጠላትነት እሳት የምናነድ አለንና ወደ እግዚአብሔር እንመለስ። ለሕሊና ከማይመች አካሄድ እንቆጠብ። የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ሰው ግን ምክርን ይሰማል። ምሳሌ ምዕራፍ 12 ቁጥር 15። እግዚአብሔር ሰውን ለመምከር ከራሱ ከሰው ጀምሮ የተለያዩ ፍጥረታትን አስቀምጧል። በእነዚህም ይመክራል። ከሰዎችም ምክርን መጠየቅ ወይም ምክራቸውን መስማት የትንሽነት አሊያም የመዋረድ ምልክት ከመሰለን ተሳስተናል። የሚመክሩንን ሰዎች ምክር ባለመስማታችን የተጎዳን ሰዎች አለን። ሕዝበ እግዚአብሔር እስራኤልን ከግብፅ ይዞ የተነሳው ሙሴ ከእግዚአብሔር በታች ሕዝቡን የሚመራው ብቻውን በመሆኑ የሁሉንም ችግር አድምጦ መልስ መስጠት እንደሚቸግረው የተረዳው ዮቶር አንተ የምታደርገው ይህ ነገር መልካም አይደለም፣ ይህ ነገር ይከብዳልና አንተ ከአንተም ጋር ያሉ ሕዝቦች ትደክማላችሁ፣ አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁና ቃሌን ስማ። እግዚአብሔር ካንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ። ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትንም መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔር የሚፈሩትን፣ የታመኑ የግፍንም መረብ የሚጠሉትን ሰዎች ምረጥ። ከእነርሱ
የ1000 አለቆችን፣ የ100 አለቆችን፣ የ50 አለቆችን፣ የ10 አለቆችን ሹምላቸው። በሕዝቡ ላይ ሁል ጊዜ ይፍረዱ። አውራውንም ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ነገር ሁሉ እነሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል። ይህንን ብታደርግ እግዚአብሔር እንዲሁ ቢያዝዝህ መቆም ይቻልሃል። ደግሞም ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም የአማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ዘጸአት ምዕራፍ 18 ከቁጥር 17 እስከ 25። ምክርን ለመስማት የግድ የቤተ ክርስቲያን አባቶች፣ የሃይማኖት መምህራንና የሀገር ሽማግሌዎችን ብቻ መጠበቅ የለብንም። ለኛ የሚጠቅም ምክር እስከሆነ ድረስ ከትዳር አጋር፣ ከቅርብ ጓደኛ፣ ከዘመድ፣ ከሥራ ባልደረባ፣ ከወለድናቸውም ልጆቻችን ሊሆን ይችላል። ዛሬ ከሰዎች የሰማናቸው ምክሮች ነገ አድገን ጉድለቶቻችንን አስተካክለን ስናገኘው እንድናመሰግናቸው ምክንያት ይሆነናል። መጠንቀቅ ያለብን ነገር ግን አንድ ሰው እኛን ለመምከር ሲጀምር አውቀዋለሁ ብለን ምክሩን እንዳናጣጥል ነው። የሚመክረን ሰው ሁሉ እውነተኛ ላይሆን ይችላል ብለን ከተጠራጠርን እስከ መጨረሻው ልንሰማው ግድ ነውና በመካከል ማቋረጥ የለብንም። ጥሩ ምክር እንኳን ባይመክረን ሲያጠናቅቅ ምክሩ ትክክል እንዳልሆነ በግልጽነትና ትህትና ባሏቸው ቃላት መግለጽ እንችላለን። ምክር አለመስማት ብቻ ሳይሆን ምክር ሰምተውም የሚሳሳቱ ወይም ለመጥፋታቸው ለመውደቃቸው ምክንያት የሚሆናቸው ሰዎችም አሉ። ምክንያታቸው ደግሞ ምክር አለመስማታቸው ሳይሆን ክፉውን ምክር ከበጎ ምክር አለመለየታቸው ነው። ንጉሥ ሰለሞን ከሞተ በኋላ በኢየሩሳሌም የነገሰ ሮብዓም የሚባል የንጉሥ ሰለሞን ልጅ ነበር። ሮብዓምም ኢዮርብዓምና የእስራኤል ጉባኤ ሁሉ መጥተው አባትህ ቀንበር አክብዶብን ነበር፣ አሁንም አንተ ጽኑውን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር አቃልልን፣ እኛም እንገዛልሃለን ብለው ተናገሩት። እርሱም ሂዱ፣ በሦስተኛውም ቀን ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ። ንጉሡ ሮብዓም ለዚህ ሕዝብ መልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወቱ ሳለ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ሕዝብ አሁን ባሪያ ብትሆን ብትገዛላቸውም፣ መልሰህ በባርነት ብትገራቸውም በዘመንህ ሁሉ ባሪያዎችህ ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ምክር ትቶ ከእርሱ ጋር ካደረጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባትህ የጫነብንን ቀንበር አቀልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድነው አላቸው። ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብናል፣ አንተ ግን አቀልልን ለሚሉ ሕዝብ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አሁን አባቴ ከባድ ቀንበር ጭኖባችኋል፣ እኔ ግን በቀንበራችሁ ላይ ጨምራለሁ። አባቴ በአለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ተናገሩት። ንጉሡም ሽማግሌዎች የመከሩትን ምክር ትቶ ለሕዝቡ የብላቴኖቹ ምክር መለሰላቸው። ሕዝቡም አንገዛም አሉ፣ በኋላም ሸሸ። አንደኛ ነገሥት ምዕራፍ 12 ከቁጥር 1 እስከ 20። ከመልካሙ ምክር ይልቅ ክፉን ምክር ሰምቷልና መጨረሻው ችግር ሆነ። የሮብዓም አይነት ጉዳት በሕይወታችን እንዳይከሰት ክፉ ምክሮችን ከመልካም ምክር መለየት ይገባናል። ልጆቻችንን ለመምከር በማንኛውም ሰዓት መዘጋጀት አለብን። ያልተመከሩ ልጆች በእያንዳንዷ ሰዓት የመጥፋት ዕድላቸው ሰፊ ነው። አንዳንድ ወላጆች ስለ ትዳር ለመምከር አሁን ጊዜው አይደለም ብለን ተዋለን። የሚገርመው ግን ልጆቹ እኛ ይህን ባልንበት ዕድሜ የያዙትን ጓደኝነት ትተው እንዴት ሌላ እንደሚጀምሩ እያቀዱ መሆኑን ምን ያህል እናውቃለን? እኛ ሞባይል እንዲጠቀሙ አሁን ጊዜያቸው አይደለም ባልንበት ሰዓት ልጆቹ ኢንተርኔት ተጠቅመው ላለመምጣታቸው ምን ያህል እርግጠኛ ነን? ሃይማኖት ለማስተማር አሁን ጊዜያቸው አይደለም ብለን ዘመናዊውን ትምህርት ብቻ ይማሩ ባልንበት ዕድሜ ልጆቻችን 3 እና 4 ሃይማኖት እየቀያየሩ አይተውስ ቢሆንስ?
ስለ ጾታ ግንኙነት ልጆቻችንን ለማስተማር በፈራንበት ሰዓት ልጆቻችን ወሊድ መቆጣጠሪያ እየተጠቀሙ ቢሆንስ? አናውቅም። ስለዚህ ለልጆቻችን በቅርበት ያለነው እኛ ነን። ከእኛ በላይም የሚቀርባቸው የለም ብለን በፍቅርና በእንክብካቤ ሁልጊዜ መምከር ይገባናል። ምክር ስንመክር እኛ እየሰራነው ሊሆን ይገባል። አለበለዚያ ሕፃናት ይታዘቡናል። ለዚህም ነው በቴሌቪዥን መስታወት የምናያቸው ሕፃናት የወላጆቻቸውን ውሸት እያዩ የሚስቁት። የምንመክራቸውን ምክር እኛ ልንፈጽመው ይገባል። መጽሐፍ ቅዱስም በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የዕውሮችም መሪ በጨለማም ላሉ ብርሃን የሰነፎችም አስተማሪ የሕፃናትም መምህር እንደሆንህ በራስህ ብትታመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ሮሜ ምዕራፍ 2 ከቁጥር 18 እስከ 24 በማለት የምንመክረው የምንኖረውን እንዲሆን ይነግረናል። የማናደርገውን ብንመክራቸው ትክክል እንዳልሆንን ስላወቁ አይሰሙንም። ምክሩንም በሥራ ለመዋል ዋጋ አይሰጡትም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን።